ሰላም እንዴት ናችሁ የኔ ድንብላሎች? መቼስ ስብስብ በብላችሁ እንደምትጠብቁኝ ተስፋ አደርጋለሁ። እኔም ለወሬ ለማውራት ስብስብ ብዬ ነው ተነፋፍቀን የምንጠባበቀው። ለማንኛውም ግን ብዙ የምንነካቸው ነገሮች አሉ። እኔ በተነካው ዙሪያ ስለራሴ ቀንጨብ አጠር አድርጌ መልሳለሁ። ስለ ብዙ ሰዎች ደግሞ ስለተነሱት ደግሞ እንቀጥላለን። ምንድነው የተባለው? ከዛ በፊት ግን ማለት ነው በደህና ጊዜ ያወራችሁትን ነገር ትዘረግፊያለሽ ምናምን እንዳትሉ። የምታወራውን ነገር ወደ ኋላ ተመልሳችሁ ይዩት። የኔና የሷ ጦርነት በኔና በሷ ማቆም ይቻል ነበረ። 6 ነው 7 ሰው ስም ነው ስትጠቅስ የነበረው ማለት ነው። በመጀመሪያ ደረጃ ስለኔ ቦይፍሬንድ ምንድነው ብለሽ የተናገርሽው? ጥቁር ነው የጠበሰችው ምናምን አልሽ። ያ ጥቁር ቢያንስ እኔ ቤት ነው ያለው። ሀበሻ የጠበሽው አንቺ ማለት ነው። ወይም ደግሞ የወለድሽለት ልጅ ቤት የለም። ልዩነታችን አየሽው? ሀበሻ ጠበስኩኝ ብለሽ ወይም ደግሞ አገባው ብለሽ በተጋባችሁ በስንተኛው ቀን የተፋታችሁት? አንቺ እኮ የገዛ አማቾችሽን እኮ የምታሚ ሰው ነሽ። አደባባይ ላይ ወጥተሽ ልዩነታችን እሱ እኮ ነው። ጨዋ ወልዶ ጨዋ ያሳደገኝ። ጨዋ የወለደውማ የሰው ህይወት ውስጥ ጥልቅ እያለ እኮ አይገባም። የስንቱን አርቲስት ነው እተቻለሁ። ማንሽ አንቺ ተች ያደረገሽ? እኔ እኮ ማን ነው ተች ያደረጋት? ራስሽን አይተሽዋል? ስለ ራስሽ ታውቂያለሽ? ሆድሽን ከርስሽን ለመሙላት ብለሽ የስንቱን ህይወት እንትናን አገባች፣ እንትናን አሰራች፣ አሉባልታ ብቻ። ጨዋ ያሳደገው ሰው እንዲህ አይነት አይደለም። የጨዋ ልጆች እኮ እናውቃለን። ዩቲዩብ ሆነብሽ እንጂ ባይሆንብሽ ኖሮ አፍሽን ልቅቅ ታደርጊው ነበር። ምን ኢንስታግራም ላይ ስንት ነገር ስትይ ያልነበር እንዴ? የድሮ ዩቲዩብሽ ይምጣ እንዴ? ስትቀደጅ አይደል እንዴ የምትይው? ሺሻ እያጨሽ አደባባይ ላይ ምናምን። ማንም ሰው ያጨሳል፣ ግን ራስሽን እንደ ጨዋ ስታይ ነው በጣም የሚገርመኝ። በፍቅረኛ ምናምን ባልሽው ነገር ልዩነታችን እሱ ነው። የኔ ቤት አለ፣ አንቺ ልጅ አስወልዶ ጥሎሽ ጠፍቷል። እሱ ነው ልዩነታችን። ሲቀጥል ደግሞ ሰውነት ብለሽ ልትሞች የደረሽው አድናቂ ነበርሽ፣ እንዳትረሽ። በአንድ ወቅት አድናቂ ነበርሽ። ቪዲዮ መለቀቅ ይቻላል። የቤታ ሰውነት ልትሞች ይደርሰሻል። መክሳት ቀላል ነገር ነው። በ2 ወር በ3 ወር ትቀንሻለሽ። ጆልጁስ ማስታወቂያ ላይ ያለችውን የምታቋት ከሆነ ወዲያው ነው በ2 ወር በ3 ወር ባልሞላ ውስጥ የከሳችው። ሆድሽን መቀነስ ነው ጠላትሽ፣ ሆድሽ ነው። አለቀ ደቀቅ። ይሄ ደግሞ አልቀየምሽ። ማንም ሰው እንደሚበላው ይበላል። ምንድነው ችግርሽ? አንቺ አበላል የሚባል ስርዓት የለሽ። ስርዓት ያለው በስርዓት ያደገ ሰው በስነ ስርዓት እንጀራ ቆርሶ ነው የሚበላው። ሰው ፊት እንኳን ለምትበየው ነገር ክብር የለሽም፣ ለህዝብ እንኳን ማለት ነው። ያ ህዝብ በዛ ምድር እየተራበ እንኳን አበላለሽ ራሱ በጣም ነው የሚያሳቅቀው፣ ያንን የደሃ ማህበረሰብ ማለት ነው። እና ጨዋነኝ ብለሽ ልትሞቺ ነው። ጨዋነትሽን ህዝብ ይንገርሽ። ህዝቡን ሊያጋሰስ እንዳለሽ እንደጠቀጠቅሽ መቼ ነው የራስሽን ህይወት የምትኖሪ መቼ ነው እንትን የምትይ ብሎ የሚናገርሽ ህዝቡ ነው። ሲቀጥል ደግሞ ጓደኞቿን እንዲህ ትላለች። እኔ ሲጀመር የሻዳይ ጓደኛ አይደለችም። እንግባባለን፣ እንጫወታለን። ራሷም ተናግራለች። የኔ ጓደኛ ኪዱ ነበረ። ተጣልተን እንኳን ወተን አልተወራረድንም። ተጣልተን እንኳን ስቶሪ ላይ አርጊያት አላውቅም። እሷም አርጋኝ አታውቅም። የሀገር ምድሩ የሚያውቀው ነው። ዛሬ አይታችኋል። ስናወራ እንኳን በክብር አውርተን የተለያየ ነው። ይሄ ነው ጓደኝነት። አንቺ እኮ አረሳውን መቼም መቅደስን ያማይ ሰው ነሽ። ደግሞ ክደትሽ፣ የውሸትሽ ብዛት። መቅደስን ያማችሁን ደግሞ ልንገራት። መቅደስን ላስታውሳት። እኔ ማሜ መቅደስ ሆነን ጌም ስንጫወት መቅደስ የምታስታውሺ ከሆነ ሰውነትሽን ተሰርተሻል እንዲህ መቅዲ ምናምን ብዬ ጠየቅኩሽ። በምንድን ነው የተነሳ ነው? እቺው ሙሉ በጓ በነገረች ነው። ያው ቃል ለምድር ለሰማይ ፊት ለፊት ማለት ነው። ምንድነው እንዴ መቅደስ ምናምን ነገር ሰውነቷ ሲያምር ምናምን ነገር እንዴ በጣም ቀንሳለች ምናምን ብዬ ሳወራ እንደዚህ ምንድነው ቡና በምናምን እየጠጣች ነው ምናምን ብዬ ስናገር በይ ደግሞ ጉበትሽ እንዳታፈርሺ እነሱ እኮ ተሰርተው ነው ብላ አንቺን ተሰርታ ነው ብላ ነግራኛለች። አንድ ሁለተኛ በቅንድብሽ 3 ነገር ነው ስለ መቅደስ እንኳን የነገረችኝ። ሁለተኛ በቅንድብሽ ያኔን እናንቺ ይሄን ያክል እንኳን አንግባባም። በቅንድብሽ ስታሾፍ የነበረችው እሷ ናት፣ ስትሳለቅ የነበረችው። በሶስተኛ ነገር ደግሞ ማለት ነው በካናዳ ነው ምናምን ለመግባት ስትይ እሷ መግባት እንኳን ቢያቀታት ልጇን ድራ ለመግባት የምትፈልግ ሰው ናት ምናምን እያለች አምተናል። እኔ አልዋሽም። ያኔ ግን እኔና አንቺ አንተዋወቅም። ቃል ለምድር ለሰማይ። ሁሉንም ሰው ቆንጆ ካየች ወይ ሰውነቱ የሚያምር ካየ ተሰርቶ ነው ተቆራርጦ ነው። ይሄ ነው ሐሳቧ። እኔ ለምን ጭንቅላቷ ለምን እንዲህ እንደሆነ አላውቅም። ብትንቀሳቀስ እኮ
ዩቲዩብ የትም ብትሆን ዋክ እያደረገች ከልጇ ጋር ዋክ እያደረገች ምናምን የሆነ ምግቡን መጠን አርጋ ብትበላ እግዚአብሔር ምስክሬ ነው ወዲያው በ2 ወር መቀነስ ትችላለች። ግን ሁሉ ብርቁ ናት። ቤት ብርቁ፣ መኪና ብርቁ። በነገራችን ላይ ሰርተሽ አይደለም ያመጣሽው ያንን ሁሉ ነገር ተምረሽበት አይደለም። ሰው አምተሽ ነው፣ ሰው ቦጭቀሽ ነው፣ የሰው ህይወት አበላሽተሽ ነው ይህንን ያመጣሽው ገንዘብ። ማንም ሰው ኢትዮጵያ ውስጥ ህሊና የሌለው ሰው ተነስቶ እንዳንቺ ቢያደርግ መስራት ይችላል። ኢትዮጵያ ውስጥ ስንት ቆጃንጆች አሉ። የቀይ አምላክ ይዞች ነው እንጂ አንቺን ስንት ቆጃንጆች አሉ መስራት የሚችሉበት እድል ቢያገኙ ይህንን አንቺ የምታደርጊውን ነገር አድርጎ መለወጥ ይቻላል። ምንም ትልቅ ነገር እኔ አሜሪካ ብመጣ እንደ ትልቅ ነገር ብትመጪ ምን እዚህ ቁጭ ብለሽ ሽንት ቤት ነው በየንትን ውስጥ የምታጥቢው? ልክ እንደ ትል ለመለወጥ እና ላይክ የሰውን ስብዕና ለማውረድ ትሯሯጫለች። ጨዋ ደግሞ ጨዋ ወልዶ ጨዋ ያሳደገኝ ነኝ የምትለው ታሪክ ለማወቅ ቱርክ ተመሰክራለች። ላስታውስሽ እንዴ ታሪኩ ልብስ እንትን የሚለው የሚያሻሽጠው ስለሱ እናውራ። ስለ አንቺ ታሪክ ገና ቀጥላለሁ። ስለሱ ላወራሽው መልስ ግን ነግርሻለሁ። ሲቀጥል ስለ ምንድነው ስለ ኤልሻዳይና ስለ ኪዱ ያልሽኝን እነግራለሁ። ምኗን ጎዳው አለ። ሲጀምር እኔ ስለ ኪዱ ምንም ነግርሽ ነገር የለም። ከነገርኩሽም ደግ አደረኩ እንኳን ነገርኩሽ ነው የምልሽ። ስለ ኤልሻዳይም ላልሽው ነገር እኔን አትጎጂኝም። እንደው ነግሬሽ እንኳን ቢባል አወራለሁ። እኔን ፍሩኝ የምትዩ ማነሽ አንቺ? እኔ ቤታ ባለቤቷ አልነገርኩም አላልኩም ካልኩ ምንም የምታመጪው ነገር የለም። ግን አብረሽ በልተሻት ጠጥተሻት እኔን ፍሩኝ። አየሽ እንዲህ አይነት ሰው ነሽ አንቺ። የበላሁትን የጠጣሁትን እንኳን አላስቀይምም አልናገርም ትያለሽ። ግን እኔን ፍሩኝ ብለሽ ደግሞ ልታስፈራሪ ትፈልጊያለሽ፣ ትሞክሪያለሽ። በጣም ነው የገረምሽ። እኔ ስለ እንትና ብታወሪ ችግር የለብኝም። ስለ ኤልሻዳይ እንዲህ ብላሻለ ቤት አይደለም ታንቃ ብትሞትም እኔ ምንም ችግር የለብኝም። ምንም አይመስለኝ። ጓደኛ አይደለች ምን ያደለኝ። ግን ለራስሽ ግን ለህሊናሽ ግን ያልተባለ ወሬ አውርተሽ የሰውን ህይወት ለማበላሸት መሯሯጥ ስራሽ ነው ነው የምልሽ። ገንዘብሽ ነው ነው የምልሽ። ለገንዘብ ትታነቂያለሽ አንቺ። የማትሆኚው ነገር የለም፣ የማታደርጊው ነገር የለም። ደግሞ ሰው ይቀናብኛል እንዲህ ልብኛል። እኔ ባንቺ ክርስቶስን ትዝም ቅርም ብለሽኝ አታቂም። እንኳን ልቀናብሽ ቀርቶ ትዝም ቅርም ብለሽኝ አታቂም። ትዝም ቅርም ብለሽኝ አታቂም። ስለ ሰው ነው እድሜ ልክሽን ስታሚ ስታወሪ ስጠቀጥቂ የምትዩ። እኔ በህይወት ዘመኔ ስለ ቤተሰብ የሚያማሰው አጋጥሞኝ አያውቅም። ስለ ባልሽ ቤተሰቦች ታሚያለሽ፣ በትዳርሽ ደስተኛ አይደለሽም። ስለ ሰው ትዳር ታወሪያለሽ። ትዳርሽን እንደማስተካከል ልጅሽን ከአባቷ ጋር እንደማቀራረብ አንድ ላይ እንደመኖር የጻንን ጊዜዋን እንደማሳለፍ ቁጭ ብለሽ ታሚያለሽ። ደግሞ ቤታ ተሳዳቢና ልጅ ትሳደባለች። ያኔ አታስቢም ነበር? ምን ነው ዛሬ ስንጣላ ጠብቀሽ ቤታ ልጅ ትሳደባለች። ስለዛ ያኔ አታስቢም ነበር? ምን ነው ዛሬ ሮጠሽ ደርሶ ለልጅ ሐሳብ ይሆንሽ? እውነተኛ ሰው ብትሆኚ እቺ እኮ ልጅ ተሳዳቢ ናት ብለሽ መተው ትችይ ነበር። አስመሳይ ስለሆንሽ ነው። ሲቀጥል ደግሞ የልጅ የሚያዝንም ልብ ያለሽ አይመስለኝም። ሆዴን እኮ ያረግሽው የታወቀ ነው። የሆነች ምንም ያላረገችን ሴት አምጥተሽ ልጇ በሽተኛ ነው ምናምን ብለሽ የፖስተሽው የተናገርሽው አንቺ ነሽ። ምንም የማታውቀውን ሴት ማለት ነው። ለአንቺ ሆድሽ ነው ጠላትሽ። ሰው ይቀናብኛል፣ ሰው ጠላቴ ነው አትበይ። ሆድሽ ነው ጠላትሽ። ሆድሽን ቀንሺ፣ ከዛ በኋላ አለቀ። ራስሽን እንደ ትልቅ ነገር ነው አይተሽ የምታደርጊው። ሲቀጥል ደግሞ ጎንደሬ ነኝ የምትለው ነገር ነው የሚገርመኝ። ጎንደሬማ ብትሆኝ ኖሮ ጎንደሬ ሄደሽ ሆቴል አታድሪም ነበር። ክርስቶስን ሆቴል አታድሪም ነበር ጎንደሬ ብትሆኝ። አጎት ያክስት አንድ እንኳን ዘመድ የለሽም? አንድ ዘመድ እንኳን የለሽም ጎንደሬ ብትሆኝ? እኔ ከዛ በኋላ ነው ያወቅኩትኝ ውሸታም እንደሆንሽ ማለት ነው። ሲጀመር ራስሽም ተናግረሻል። እኔና ቤታ በፖለቲካ መታውሉ ትናገረኛለሽ ብለሻል። አዎ ሶሪ ጋይስ፣ በዛ ሰዓት በኃይለኛ ጦርነት ወለጋ ላይ ሰው በሚሞት በሚጨፈጨፍ ሰዓት ሁላችንም አማራውም ሆነ ኦሮሞም ትግሬውም ኃይለኛ የተጣጣፈ ፖለቲካ ውስጥ አንቺ መለስ ጀግና ነው ሃፒ በርዝዴ ምናምን ብለሽ ስትለቂ እስካሁን ድረስ አለ ጽሁፉ። በዛ በጦርነት ሰዓት ማንኛውም ሰው ህመም አለው፣ ቁስል አለ፣ ሞት አለ፣ ሁሉን ነገር በዛ ሰዓት ትንሽ ነገር እንኳን ሲነገር ሁሉም ሰው በሚናደድበት ሰዓት ስለሆነ መጥቼ ተናግሬሻለሁ። አዎ ያደረሽውን ደግሞ ጠንቀሽ ታውቂያለሽ። ለአማራ ድምጽ ሆነሽ አታውቂም። ጂጂ ኪያ ሻምፓኝ ከፍታለች። አማራ ሲሞት መቼ ማረሰው?
ግን ዳልቻ አማራን ሴት በጥፊ ሲያላጋ ግን ዳልቻ በጣም ነው ሞድ እያልሽ የዳልቻ ጓደኞች ነው ጠቅጠቅ የሚያረጉሽ። ማናቅ ታሪክሽን ይመስልሻል? የቱርክ ታሪክሽን ደግሞ ማለት ነው በቀጣይ በዝርዝር ዘገባ ነው የማወራው። ብዙ ሰው ልታነካኪ ሞክረሻል። ማሜ ከማሜን አስታርቂኝ ደግ አልኩሽኝ። አላልኩም አልኩኝ ብዬም አልከራከርሽም። ካልኩኝ ደግ አልኩኝ። ሁለት አፍ ነው በአንድ የምታወሪው። ግራ ገብቶሻል። አሳብጄሻለሁ። ማሜ እንዴ እኮ ክርስቶስን ማሜ አስታርቂኝ ብላለች አለች ነው። ለማሜ ደግሞ ስቆም ሰደበችኝ አለች። ሁለት ነገር በአንድ አይጋጭ። ማሜን አስታርቂኝ ብለሽ ምንም ችግር የለውም። እሷ ጎንደሬ ናት፣ አማራ ናት፣ ጥርት ያለች አማራ ናት፣ ጎንደሬ ናት። ደግ እንኳን አልኩኝ ካልኩሽም ማለት ነው። ራስሽን ችለሽ ተጋፈጪ። አንዴ ሻዳይን ታነሻለሽ፣ አንዴ ኪዱን ታነሻለሽ፣ አንዴ ማናት ማሜን ታነሻለሽ፣ አንዴ ማራማየትን። ማን ያልተነሳ ሰው አለ? ማን ያልተነሳ ሰው አለ? ቤቲን አምቻለሁ አዎ ብያለሁ አልሻይሽ አልክድም። እኔ የነ መቅደስን ደግሞ የካድሽው የነ መቅደስን የካድሽው አሁን ስላልተጣላሽ ላለመጣላት ፈርተሻቸው ነው። ፈርተሽ የሚዞሽ ተሳቀሽ ነው ያልተናገርሽው። አሁን ነገ ትመጪና ተውጪና መናገር ከፈለኩ እንዴ እናገራለሁ። እስኪ ተናገሪ እንዴ አንቺ እነዙዬ ምንም ያላደረጉሽን እኮ ነው ያማሽው። አንቺ የቴዲ አፍሮ ሚስት እኮ ከወንድ ጋር ትተኛለች እንትን ሄዳ ስትብለሽ ስትናገር የነበረው አንቺ ነሽ። እናውራ። ምን ያላልሽ ነገር አለ ደግሞ? ካንቺ ጋር ላወራ የጓደኞችሽን ነገር አይቼ ካንቺ ጋር ላወራ በደንብ አውርተሻል። እኔ ሲጀመር እንደውም ኤልሻዳይ መጀመሪያ አላወራውም። ምን አርጋሽ ነው ምን በድላሽ ነው ምናምን ብለሽ ራስሽ ስትናገሪ አንዳንድ ነገር አወራን። ከዛ በኋላ እሷ እኮ ያለችውን ቃል ይሄው ቃል ለምድር ለሰማይ ቅዱስ ሚካኤል ያጥፋኝ እኔ ከዋሸው ማለት ያለችው ፊቷ አያስጠላም። እኔ ያለችውን ቃል በቃል ምንም አልክድም። ቆንጆ ነገር ናት። ዱባይ ላይ ግን የምትመላለሰው ባለሀብቶች እንደዚህ ሊያረጓት ነው ብላ አውርታለች። ይሄው ቅዱስ ሚካኤል ያጥፋኝ ብላለች። ሲቀጥል ራስሽ እኮ እየደወልሽ እኔ ሰገጤ መስልሻለሁ? እስኪ ይሄንን አላልኩም በይም ራሱ አንቺ ትገጃለሽ እኮ አንቺ ሁዳ እኮ ነሽ። ደውላ ማለት ነው ምን አለችኝ? ቤታ የሆነች ሴትዮ ትወድሻለች፣ ስልክ ቁጥርሽን ስጫት ተደዋወይ። ኧረ እሺ ደውልላታለሁ። ቀልደኛ ነሽ አንቺን። እኔ ላምን አንቺን አማቾችሽን የባልሽን ቤተሰቦች የምታሚ ሴትዮ እኔ አላምንሽ። እኔ ምንድነው ቤተሰቦችሽ ቡና ሊጠጡ ጎረቤት ለጎረቤት እድር ለእድር ይዘውሽ ነው መሰለ የሚዞሩት። ከሀሜት ነገር ምንም ተሰጦ የለሽ፣ ምንም ነገር ተሰጦ የለሽ። ልክ ከኔ የተሻለ ነገር እያረግሽ ይመስል ወሬ ታወሪያለሽ። ኢትዮጵያ ውስጥ ይሄ ዩቲዩብ የማይፈቀድ ነገር ቢሆን ኖሮ ዜሮ ነሽ አንቺ፣ ዜሮ ነሽ። ምንም ነገር አይኖርሽም። እድሜ ለዩቲዩብ አምተሽ ሰድበሽን በእኛ ሸቅለሽ ነው የሚገዛው ሁሉ ነገር። እስኪ ዩቲዩቡን አቁሚውና ችሎታሽን አሳይን። ምንም ነገር ሰው ሳታሚ በችሎታ እስኪ አሳይን። እስኪ አንቺ ብቃት ካለሽ ማለት ነው። እና ቁጭ ብለሽ ስትሰነጠቂ ነው የምትይው። ለሰራተኛ እንኳን ክብር የለሽ። ክርስቶስን ለሰራተኛ እንኳን ክብር እንዴት እንደምታመልጫጭቂያት ካሜራውን እንኳን አታዞርለ። ካሜራ ትፈራለህ እንዴት ትላለህ? በጥፊ ጆሮዋን ታጣፊዋለሽ። እማታደርጊያት ነገር የለም። ለስሙ ግን ቲጂ የምትባለው ምግብ እንዲህ የተደረገችው እንዳዛ ይመስልሽ አመጣሻት። ለሰራተኛሽ ግን ታጣፊያለሽ። ያቺ የበፊቷን ሰራተኛ በድለሻት ነው ከቤት የወጣችው። በገዛ ባልሽ እየጠረጠርሻት አላስቀምጥ ብለሻት። ታሪኩን እኮ እናውቃለን። አላስቀምጥ ብለሻት ወዶ አይደለም ባልሽ ሽሮ ጨረሽ ብሎ ተሳደበ ምናምን ብለሽ የምታብጁ የቤቱን እህል ሁሉ እያግበሰበሽ ማለት ነው። ለልጅሽ ለወደፊቱ አስቀምጭላት የሆነ ነገር። ወደፊት ልጅሽ የሆነ ነገር ያስፈልጋታል። አስቀምጭላት። አንቺ አልተማርሽም፣ ትምህርት ቤት አልቆጠርሽ፣ ምን አላደረግሽ፣ ሀሜት ነው የምታውቂው። ቢያንስ እንኳን ልጅሽን ለወደፊት ጥሩ ደህና ትምህርት ቤት ለማስተማር ገንዘቡን ቆጠብ አድርጊው። ሆድሽን ቀንሺ። ማርያምን ነው የምልሽ። እንዴት እንደሚቀነስ በሶስት ወር እነግርሻለሁ። ቀላል ነው አጋሰስሽን ከቀነሽ ማለት ነው። ግን አታደርጊውም አንቺ። ምክንያቱም በልጅነትሽ ያጣሽው ምግብ ያው ትቀጠቅጫለሽ። ምንም ማድረግ አይችልም። ሙሉ በግ ብዬሻለሁ። ሙሉ በግ ነው አርዶ የሚያስገባው። ሆዴን ስለሚያውቅ ደግሞ በዝና ነው የምታወሪው። ያበላል እንኳን ስርዓት የለሽ። ወጥ እየተለቃለቅሽ ነው የምትበይው። ላንቺ ነሽ እኮ ብቸኛ ሰው ሰርግ አግብተሽ የባልሽን ፊት የሸፈንሽው። ያንቺን ገበና ትደብቂያለሽ፣ የሰው ወሬ ግን ወጥተሽ ታወሪያለሽ። የቤትሽን ገበና ትደብቂያለሽ። አልፎ አልፎ ደግሞ ገንዘብ ሲጠርብሽ ደግሞ አማቾችሽን ታሚያለሽ። የባሎችሽን ቤተሰብ ደግሞ ትከተክቻለሽ።
ማን ነው ኢትዮጵያ ውስጥ ሰርግ ደግሶ በፈጣሪ ፎቶ ሲፖስት ፊት እየሸፈነ የሚፖስተው ማን ነው? ማን እንዳይወስድብሽ? አንቺ ጋር የተነካካ ማን እንዳይወስድብሽ እንዴ? ቱርክ ታሪክሽን ይናገር ከስንቱ እንትን እንዳላልሽ ማን ነው ደግሞ አሁን የሚወስድብሽ? ደግሞ ለመጀመሪያ ጊዜ የሚያገባውት የልጄን አባት ነው። ለመጨረሻ ጊዜም የሺሻ ቤት ቁሪ ያለበርሽ እንዴ? የሺሻ ቤት ቁሪ ያለበርሽ እንዴ? በስነ ስርዓት በተግባር በስነ ስርዓት ያደገች ሳምባሽ ድምጽ እስኪያወጣ ድረስ አይደል እንዴ ስታምቦሎቢው የምትዩ ራስሽ እንደ ጨዋ ሰውን ባለጌ የምታዩ ማለት ነው። እና እኔ ተቀጠቅጥሻለሁ ነው የምልሽ። ገና ዛሬ ይሄ መጀመሪያ ነው። ከዚህ በኋላ ስለ ቱርክ ታሪክሽ ስለምንሽ ነው እምዘረዝርሽ። ሆድ አምላኪ እንዴ! ያኮ ሴታ ሴት እኮ እንዴት አድርጎሽ ሄደሽ የምትጣበቂ በግልጽ የነገረሽ አንድን ሰው ለማጥቃት አንድ ሰው የምትታረቂ እኮ አንቺ ነሽ። ብቻሽን መቆም ስለማትችይ ደግሞ አሉባልተኛ መሆኗ የምታውቀው ልጆቹ ራሱ ፎሏቸው እኮ 10 ምንድነው 3000 4000 አይሞላም እኮ ጭራሽ ማንም አያውቃቸውም። ወሬ እንዲጣፍጥላት ብላ አምጥታ ከማራማይ ጋር ከሚቱ ጋር ተጣለች። ደግ ተጣላ። አማራ ናቸው። እንጨቃጨቅ፣ በፖለቲካው እንጨቃጨቅ። ነገ ማውራት ይቅርታ መጠየቅ ካለብኝ ይቅርታ ጠይቃቸዋለሁ። ቢያንስ ለህዝባቸው ድምጽ ሆኗል። በሀሳብ ባንገናኝ። አንቺ መቼ ሆነሽ ታውቂያለሽ? አንድ ቀን ሆነሽ አታውቂም። አገር ውስጥ ነኝ ምናምን ከሀገር ውጭም ስትወጪ ተናግረሽ አታውቂም። የምትናገረው የነበረው ለሌላ ብሔር ነበረ። ለምን ይዋሻል? እኔ የፈለገው ኦሮሞ ቢሉ ምን ቢሉኝ ለህዝቤ ግን መቆም ባለብኝ ሰዓት ግን ቆሜያለሁ። አንቺም ስቶሪ ላይ የምፖስተውን ነገር ሺህ ጊዜ ጨጓራሽ እየተቃጠለ ታይ ነበረ። ስለዛ እኔ እንዳንቺ አይነት ቆሻሻ ከኔ ጋር አትመጥኝኝም ነው የምልሽ። አትመጥኝኝም ደግሞ እግዚአብሔርን። እኔ ስለ ሰው ስታወራ ደግሞ እንትና ተመርቃለች ትቀኝባታለች፣ እንትና እንዲህ ብላለች። ኢትዮጵያ ውስጥ ቀላል እኮ ነው። ገንዘብ ሰጥተሽ እንትን ትያለሽ። እዚህ ሀገር ስትመጪ በገንዘብ የምትመረቅ ይመስልሻል? ገንዘብ ሰጥተሽ አንድ ቀንም ደግሞ ስራሽ ነው። አንድ ቀንም ለጥ ብለሽ ማለፍ ያለብሽን ታልፊያለሽ። ምንም ችግር የለውም። አንቺ እንደሆነ ቀላለሽ። ምንም የሚከብድ ነገር የለም። አንዴ ጋይስ ደግሞ የረሳሁት ነገር አለ ማለት ነው። አስፈላጊ ከሆነ ልፖስትላችሁ እችላለሁ። አስፈላጊ ከሆነ እናንተ እኮ ችግራችሁ ምንድነው? እውነቱን ሲወራ ስለማትፈልጉ ያወራችሁትን በውስጥ ነገር አትፖስቱ ምናምን ትላላችሁ። አስፈላጊ ከካለችም አስፈላጊ ከሆነ ለቀዋለሁኝ። በጣም ትቀናለች ምላችሁ ትቃጠላለች ምላችሁ ምክንያት ስላለኝ ነው። ለምን እኔን ለመጣል የሄደችበትን መንገድ ነው። መጀመሪያ ጊዜ መጣችና ቤታ በጣም ነው ማዝነው። እንግዲህ ይታያችሁ ሁለት አይነት ነገር በአንዴው እንዳወራችሁ የምነግራችሁ ነገር ነው። ምን አለች? ቤታ በጣም አዝኜብሻለሁ፣ ተናድጃለሁ። ኢትዮጵያ ክርስቶስን ለቀዋለሁ። ኢትዮጵያ ገብተሻል፣ ምን ነው እኔ ጋር ሳትመጪ ምናምን አለችኝ። ከዛ በኋላ አስረዳዋት። እንዴ ኧረ ኢትዮጵያ መጣመጣለሁ ልዬ ምን ሆነሽ ነው? ታይኝም ነበር። ኢትዮጵያ አይደለሁም ያለሁት አልኳት። ከዛ ነገርኳት። መለሰችና ደግሞ እሺ እንደዛ ሲሉ ሰምቼ ነው አለች። መለሰችና ደግሞ ሰርጀሪ አለች። እንግዲህ ተመልከቱ። ከዛ በኋላ አሉ እኔ እኮ የቤታን ሰውነት በጣም ነው የማውቀው፣ በጣም ነው ሰውነቷ የሚያምረው፣ መፖሰት ትችላላችሁ ያለችበትን። እንደዚህ ግን አሏትኝ። ለምሮ እንደዚህ የሚሏት አለች። ጨነቃት ያለውበት ቦታ። ከዛ ደግሞ መለሰችና ደግሞ መቼ ዕለት ምን አለች? የመጨረሻ ቀን ማለት ነው። እኔ ግን የሚገርምሽ ልጄን አለች አንቺን አይደለም ያልኩሽ ብላ ትናንትና ያሳየዋችሁ ልጅ እቺን ያልኳትኝ ብላ ደግሞ አለች። በአራተኛ ቀጠለችና ደግሞ ምን አለች? እኔ ነኝ ለመጀመሪያ ጊዜ ሰርጀሪ ብዬ ያወራሁት እኔ ነኝ አለች። አይሽ ጥላቻሽን በአንዴ ነው የምታሳየው። ከድሮን ጀምሮ ለእኔ ጥላቻ አለሽ። አሁንም ራሱ እየተንቀጠቀጥሽ ነው ወተሽ የምትናገሪው። ሆድ አምላኪ ስለሆንሽ የሆድሽ ነገር ስለሆነ እንደምንም ብለሽ ወተሽ ትናገረሽ ተፍጫጭረሽም ቢሆን ማለት ነው። አይሽ ሴትን ልጅ መጣል፣ ሴትን ልጅ መውደቅ፣ አንቺን ከፍ ከፍ ለማለት ለመወደስ የምትሄጅበት መንገድ ነው። ምክንያቱም አንድ ሰው በሐሳቡ የሚያውቀው ነገር ከሆነ 10 ጊዜ ኢትዮጵያ ነሽ እንዲነሽ ብሎ አይናገርም። ከመጀመሪያ ጀምሮ እኔ አውቃለሁኝ ጋይስ፣ በእውነት አውቃለሁ፣ ሰው ነግሮኛል አለች። ደግሞ እኮ ራሷን ማውቃ ቢሆን ጥሩ ነው። ሰው ነግሮኛል ያንን ነገር ሰምቼ ነው አለች። ከዛ በፊት ግን ኢትዮጵያ ነሽ ለምን እኔ ጋር መጣሽን? ተቀይሜሻለሁ። በመርዝ ልገይ ነው? በስመ አብ ወወልድ ወመንፈስ ቅዱስ። አንቺ መርዝ በጥብጠሽ ታበኛለሽ። እንኳን እኔ አብረሽ የበላሽው እቴቴነሽ እንኳን ነግራሻለች ልበል። በመርዝ ነው የምትገይኝ። ከአንቺ ጋር እህል አልበላም። እኔ ከአንቺ ጋር አልበላም።
እንዴ የአንዲት ልጅ መታ ቤትሽ ምግቡ አልጣፍጠም ስላለች አይደለ እንዴ አንቀሽ ቀቅለሽ ልትበያት? እኛን ራሱ ያሳሳትሽን አንቺ ነሽ እኮ። የሰውን ስም በማጥፋት ነው የምትተዳደሪው። ነገ ልጅሽ አድጋ እናትሽ ምን ሰርታ እንዴት ነው ምናምን ቢባል ዩቲዩብ ላይ ሰውን አምታ ነው የምትባዩ። ሌላ ምንም ነገር የለውም። እኔ ብናገር ጓደኞቿን ልትበላ የደረሰ እኔ ኤልሻዳይ አሁንም ድጋሚም ወደፊት የምናገረው እሷ የምትናገረው ነገር ጓደኛ አይደለችም። በሂስቶሪ እንደ ወረ በመድኃኒዓለም ስቶሪና እንትን ለይተሽ የማታውቂ ሰው ስለ እኔ ደግሞ ልታወሪ ትፈልጊያለሽ? መድኃኒዓለምን እኔ ቁጭ አድርጌ ነው ማስተምርሽ፣ ቁጭ አድርጌ ማለት ነው። ለልጅሽ እንኳን አታዝኝም ለወደፊቷ። አንቺ ኑሮሽ የምትኖሪው ከሰው ጋር ለመፎካከር ነው። እኛ ደግሞ የምንኖረው ለማኗኗር ነው። ልዩነታችን እሱ ነው። አንቺ የምትኖሪው እንትና ቤት ገዛ እኔም ልግዛ ፉክክር፣ እንትና መሶበ ወርቅ ገዛች እኔም ልግዛ፣ ይሄ ነው ፉክክርሽ። ህይወትሽን ለራስሽ ደስታ ኑሪ፣ አትፎካከሪ ከሰው ጋር። እግዚአብሔር የሰጠሽን አመስግነሽ በረከት ሆኖሽ ኑሪ። እኔ ጣጣ የለኝም፣ እንደፈለኩኝ እዛ ጋር የታጠበ ልብስ አለ ቀስ ብዬ አጣጥፈዋለሁ ብዬ አስቀምጫ። እንዳንቺ አይደለም። አንቺ ሰው ወይኔ ሊያንትን አላት ደግሞ ስምሽን ጠራለሁ፣ ስምሽን ሙሉ በጓ ቤቷ እንዲህ ነው እንትኗ እንዲህ ነው እንድትባይ ነው የምትፈልጊው። ሌላ እግዚአብሔርም ምንም ነገር የለው። ለራስሽ ኑሪ፣ ኑሮን ለራስሽ ኑሪ። አሁን ደግሞ አይ ቲንክ ጀርመን ለመውጣት ተፍ ልትይ ነው። ለዛ ነው የምትጣበቂው፣ እየሄድሽ ማለት ነው። እየሄድሽ የምትጣበቂው ከሰው ጋር። በራስሽ መቆም ልመጂ። ተማመኝ። በራሴ መቆም እችላለሁ፣ ብቻዬን ቆሜ መቀጥቀጥ እችላለሁ በሚል ተነሳስተሽ ሆድሽን ቀንሰሽ በአዲስ ዓመት አሳየኝ። ሌላ ምንም ነገር የለም። ጾም ጸሎት የማትይ ሴትዮ እኮ አንቺን አየሁ። ቅናት መጥፎ ነው። እድሜ ልክሽን እግዚአብሔር አያሳልፍልሽም። የሰይጣን ገንዘብ ነው ይመጣል፣ የሐሜት ገንዘብ ነው ይመጣል፣ በጎን ይወጣል። ሌላ ምንም ነገር የለውም። ይህንን ነው የምልሽ። እና ያልተናገርኩት ብዙ ነገር አለ፣ ይቀጥላል። የሚቋረጥ ነገር የለም ከዚህ በኋላ። እንዳንቺ አይነት አውራሪስ እኔ ነኝ የምበቃሽ። ምክንያቱም ለአንቺ ክብርና ፍቅር አይገባሽም። ፍቅር የሚገባው በልጅነቱ ፍቅር ታቅፎ ታዝሎ ያደገ ሰው ብቻ ነው። አንቺ ፍቅር አይገባሽም። እንደ አህያ ነው መቀጥቀጥ ያለብሽ። እኔ ሳስበው ነው የምልሽ። እንደዛ ነው። እንዳንቺ አይነት ሰው እኔ እንጃ። ለባልሽ ያለውሽ ለእኔ ለቤታ ልትሆኝ አትችይም። እኔ ጓደኞቼ ናቸው፣ ሶሻል ሚዲያ ማቃቸው ናቸው። እንደው ለነሱ እንኳን ባልሆን ችግር የለውም። ለገዛ ባልሽ ለወለደልሽ ላልሆንሽ ወተሽ ታሚያለሽ። ወንድ ማለት አውጥታችሁ ጣሉት ምናምን እያልሽ ቢያንስ እንኳን ልጅን የሚያህል ነገር ሰጥቶሻል። ብቻሽን መውለድ አትችይ መቼስ፣ ከሱ ጋር ነው የምትወልጁ። ለባልሽ ክብር የሌለሽ ላይቭ ላይ ነው እናትሽ እንዲትሆን ብሎ የሰደበሽ። በጣም በጨዋ ያደግሽማ ብትሆኚ ጨዋ ወንድ ጠብሺ ነበር። እናትሽ እንዲህ ያረግሽ እያለ ሰራተኛ የሚሰድብ ነው እሱ የሚያው አንቺ የሚያው ነሽ። ምንም ልዩነት የላችሁም። ይብላይ ለልጆቻችሁ፣ ለልጅሽ አንድ ልጅ ነው ያለሽ። አይ ነው ይሄ የምትታመሚ ስኳሩ ምኑ ነው እህሉ የሚያስበላሽ፣ ግን በሕክምናም ይስተካከላል። ታከሚ፣ ራስሽ ላይ ስሪበት። ራስሽ ላይ እስኪ ራስሽን ስሪበት። አሜሪካ በመጣ እንዲለውጣለሁ ምና እንዲያረጋለሁ ወይ እንኳን አንቺ አይደለሽም መተሽ ስንት እያወቅ እንኳን አንድ አፉን ወጥቶ አላለቀቀም። እና ከገንዘብ በላይ የሰው ልጆችን አንዳንዴም ለህሊናሽ አስቀድሚ። ሰው የሚባለውን ነገር አስቀድሚ። ሁሌ ገንዘብ መጨረሻሽ እኮ መሞትሽ አይቀርም። ገንዘብ ብለሽ ልታብጂ ነው። ምን ለውጥ አየን? ያው ኢትዮጵያ ውስጥ የሚኖሩትን አናኗር ነው የምትኖሪው። እንደ ትልቅ ነገር ቤት ውስጥ እንትን ብሎ እንደ ትልቅ ነገር እንደምንኖሪ ነው የምታወሪው። እንደው ሰርታ እንኳን ጥራ ግራ ቢሆን እግዚአብሔርን እንደው ጎበዝ ነው የምላት። እኔ የቅናትን መንፈስ የለብኝም። አንቺ እኮ ለእኔ ጊፍት ሲሰጠኝ እኮ የምትቃጣይ ሴት ነሽ እኮ። እኔና አንቺ ኪድ ሆነን እኮ ስንጫወት እኮ ታብጃለሽ እኮ ለቀሽ ልክ እየተሰጠ ያለ ስንት ዓመት ተጫውታችሁ ነው እናንተ የሚሰጣችሁ ቅጥል ጭርጭር ነው የምትይው። ትቃጣያለሽ። ከኔ በላይ አንቺ ነሽ የምትደውይልኝ አይጂ ላይ። ይኸው እውነት ውሸት ነው ካልሽ አውጥቻ ሳይሻለሁ። አንቺ ብታጠፊው እኔ ጋ ይቀመጣል። ገባሽ አይደለ? አንቺ ብታጠፊው እኔ ጋ ይቀመጣል። እኔ እንዳንቺ ባለጌ አይደለሁም። በአፌ ብቻ በቃሻለሁ፣ ቀጠቅጥሻለሁ። በአፌ ብቻ ማለት ነው። እነምቧን ፋሚሊ ራሱ ሳይቀር ነው የምታማልኝ። እጣ በምንጫወት ሰዓት ኖ ገንዘብ የሚበሉ ናቸው፣ ገንዘብ ይበላሉ። አትላኪ አንቺ በቃ አንቺ እኔ እንደ ፋራ ማለት ነው። አንቺ ፋራ ይሄ ጣም ያጫውቱት ነበረ። አረ ፋራ አትሁኝ፣ ገንዘብ ቁርጥም አድርገው የሚበሉ ናቸው። ገንዘብ እንዲወስደዋል። ፔድሮን ደግሞ የሚባል አለ። እሱ ስታማ ፔደረ ምናምን የሚባል አለ። እሱን ስታማ
ሴታ ሴት የሴት ቦርሳ ይዞ ጓደኛዋ እኮ የነበረ ሰው ነው እኮ የምታውቀው። የሴት ቦርሳ በእንትኑ አንግቶ ምናምን እዛ ጋር እኔ ጓደኛዬ ነው እንግዲህ የምትለው ሰውን ሁሉ ጓደኛዬ ትላለች። በቀጣይ ቀን ደግሞ ስትጣላ አይደለም ነው የምትለው። እንግዲህ እሷ ስላለች ነው ጓደኛዬ ነው። ይሄኔ ሰውዬው የታባሻቅሻለሁም ሊላት ይችላል። ከዛ ደግሞ ስትጣላ ደግሞ ኧረ እኔ ስለሚመቸኝ ነው፣ ልክ እኔ ጎንደሬ ስለሆነ ነው ስለምወዳት። አትወጂኝም ከድሮም ጀምሮ አትወጂኝም። ዩቲዩብሽን በደንብ እስክታደራጂ ድረስ ነው ስመጣብሽ ተቃጠልሽ። እስኪ እግዚአብሔርን አንዳንዴ ችግር የለውም አብረን መስራት እንችላለን። እንደዚህ እንኳን ልመጂ። በቃ መጣሽ ነፍስሽ ታንቃ ልትሞት ነው። ሲጢጥ አድርጌ አንቄ ነው እዛን ትምልሽ። በገዛው ይገሽ ነው ማንቅሽ። በዚህ ክፍለ ዘመን ቆሮቆሮሽን የምታኪክ ሰው እንኳን አንቺ ነሽ። እያከክ ከጥፍርሽ ውስጥ እንደምታወጭ ለራስሽ እንኳን ንጽህና የለሽ። ራስሽ እንደ ትልቅ ነገር ስታይ ነው የሚገርመኝ። ሆድ አምላኪ በየመሃሉ ነው ሆድ አምላኪ ምላት። ሙሉ በግ ብቻዋን የምትበላ ሙሉ በግ ብዬሻለሁ። እኔ ከዛሬ 10 ዓመት በኋላ ራሱ አንቺ አትለወጭ። ሆድሽ ሜዳ ለሜዳ እየተንከባለለ ነው። 4 በ4 ቅርጽ 4 በ4 ቅርጽ ድሮ የቀረ አለባበስ እየለበሽ ቁንጣ በስቶኪንግ ከስቶኪንጉ ላይ ደግሞ ቡትስ ጨምረሽ የምትለብሽ ሴትዮ፣ አንቺም ሰው ሆነሽ ስለ ሰው አለባበስ ስለ ሰው መልክ ልታወሪ ትፈልጊያለሽ። ለምንድን ነው ፊትሽ እዚህ ድረስ የተሰነጠቀው? ተናገሪ እስኪ። ምን ሆነሽ እንደሆነ ታውቂዋለሽ። አላውቀውም ካልሽ ደግሞ እኔ ቤታ እነግርሻለሁ። በደንብ ጠንቅቄ ነው የማውቀው። ለማንኛውም ግን ከስንት ዓመት በኋላ ይሄ አሰራሽው አፍንጫና ያስቀነሽው ጡት እኔ እንዲያወድቅብሽ ነው የምፈራው። እመቤቴ እንዲያወድቅባት ነው የምፈራው። እንዴ ግጥም አድርገሽ ቱርክ አፍንጫሽን ቢልልሽ ያው ትንትን የለሽም እንጂ የሚንከባከብሽ ሰው የለም እንጂ ትደፊያቸዋለሽ በመርዝ። የሚንከባከብሽ ሰው 1-3-4 ወር ቢሆን ኖሮ ሆድሽንም ቂጥሽንም ትሰሪ ነበረ። አልተሳካልሽም። ያው ጡት እናንተን ቀላል ስለሆነ አፍንጫ ተገጣጥመሽ ወጣሽ። ውሸታም ነሽ። አይጂ ላይ እኮ ያሉ ሰዎች ይናገሩ። ውሸታም እንዳንቺ ሰምቼም አይቼም አላውቅም። ያንቺ እንዳይወጣብሽ የሰውን ነው የምትናገሪው። ሲቀጥል ከነ መረጃሽ የት ቱርክ እንደነበርሽ ከነ መረጃሽ እኔ ነኝ ይዤ የምመጣልሽ ማለት እኔ ቤታ እኔ እግዚአብሔርን እንዳለ ለካ በአርቲስት በምን የምትዋሸው ለሆዷ ለገንዘቧ ብላ መሆኑን ያወቅኩት እኔን ያላልኳትን ነገር ሁሉ ስትቀባጥር ነው። ያላልኳትን ነገር ሁሉ ስትቀባጥር ነው ያየኋት። ያ በቃ ያላልኳትን እንደዚህ ብላ እንዲህ ብላ ያልሻቸው የጠራሻቸው ሰዎች ሁሉ ካንቺ ይሻላሉ አማሻቸው ምናልሻቸው ያልሻቸው ሁሉ ሰዎች ጎበዝ እንኳን በለጡ እንኳን ከኔ ተሻሉ። አቅሻለሁ። ያ በደንብ ነው ማቅሽ። ሙሉ በግ በደንብ ነው ማቅሽ። ከነሱ ጋር አቀሳስረሽ እኔ ከነሱ ጋር ስጫጫ ከዛ በኋላ አንቺ በጎን ደግሞ እንትልት አይቻልም። አብረን ለሁለት ነው የምንቀጣቀጠው። የሰው ስም ባነሳሽ ቁጥር ራስሽ እንደምትጠመጠሚበት አሳይሻል። አሁን ከኪዱን ምን አለቻት? ኪዱን እና ያችኛዋን እኔ እነሱን አይደለሁም። እሺ ምን ማለት ነው እነሱን አይደለሁም? እኔ ኪዱንና ኤልሻዳይን አይደለሁም። እሺ እንደፈለግሽ የምታረጊ አያችሁ። እዚህ ጋር ትመጣና ኤልሻዳይ በጣም ስርዓት አላት፣ አብረን በትክክል ምግብ በልተናል ትላታለች። በዚህ በኩል ደግሞ ትሰድባታለች፣ በዛ በኩል ደግሞ ኤልሻዳይን ቤታ ትፈራለች። ከዛ እኔ ኤልሻዳይን አልፈራም ምናምን ማናት እሷ ምናምን ብዬ እንድናገር ነው። ደግ እንኳን ፈሯት። እኔ በራሷ ምክንያት እና በራሴ ምክንያት መቀጥቀጥ ካለብኝ ማንም አያስቆመኝም። መቀጠቅጣታለሁ። መናገር ካለብኝ እናገራለሁ። ተናግሬም አሳይቼሻለሁ። ታውቂኛለሽ። አንቺ አይደለሽም አነካክተሽኝ የምጣላው ማለት ነው። ስራሽን ዓለም አደባባይ ነው የሚያውቀው። እና ገጥመሻል። እንግዲህ ጦርነቱን ገጥመሻል። እንቀጥልበታለን። ተሸቀያለሽ፣ እሸቅልብሻለሁ። አለቅ። ይሄንን ነው የምናደርገው። ሌላ ነገር ምንም ነገር የለንም። ይሄንን ነው የምልሽ። ነገም ይቀጥላል። አሁን ገና ይሄ መጀማመሪያው ነው። ነገ ደግሞ ሲሄድ እንትላለሁ። ቢያንስ እንኳን ክብር ለአረብ ሀገሮች እንዳትረሹ። ደግሞ ሱረስቸው ነው። እኔ ክብር ለአረብ ሀገሮች በይ። እኔ አረብ ሀገር ሄጄ አላቅ። የአረብ ሀገር እዛ ሄጄ ጓደኛ ይዤ አላቅ። አንቺ ግን አረብ ሀገር ሆነሽ አብረሻቸው የሰራሻቸው እህት ወንድሞቼ ማትያቸው ምን ያህል ሲሰሩ እንደነበር በላባቸው ጠብ አድርገው እየሰሩ እንኳን ክብር ለነሱ የለሽ። ለአረብ ሀገሮች እንዴት እንደምታንቋሸሻቸው እንዴት እንደምትሰድቢያቸው ሪፖርት ልታረጉ ነው። እንዴት አውቃችሁት? አረብ ሀገር የሄዱ ልጆች እኮ ብዙ የተማሩ
የሚያውቁ እኮ አሉ። የአረብ ሀገር ልጆች እንዳለ ደነዝ አድርጋ እንዴት አድርጋችሁ ነው ሪፖርት ምጣ? አንቺም አውቀሻል። አስዌሪን ሂስቶሪን እያልሽ እኮ አንቺም ብዙ ለማወቅ እንትን ብለሻል። የዩቲዩብ አካውንትሽን እኮ አንቺ አይደልሽም እንትን ያልሽ። ማን የተስፋዬ ነው ማን የሚባለው ነው የከፈተልሽ? ልክ ራስሽን እውቀት እንዳለው ጣሪያ ሰቅለሽ ውኒጥ ስትይ እኔ አሜሪካን ሀገር ብሆን ተምሪ እንደ ሀገርሽ ውስጥ ተማሪ። የአሜሪካኑ በጭንቅላትሽ እውቀት ነው የምትሰሪበት። ቢያንስ እንኳን እስኪ ኢትዮጵያ ላይ ማለት ነው ቁጭ ብለሽ እንደው በፈጠረሽ ኢትዮጵያ ላይ እስኪ ቁጭ ብለሽ ተማሪ ቢያንስ እንኳን ማለት ነው። ቀላል ኢትዮጵያ ውስጥ ወይ በገንዘብም ቢሆን ወይ ከአንዱ እንትንም ጋር ተተኝተሽ ቢሆን እስኪ አልፈሽ ተመርቀሽ እንይሽ እስኪ አገርሽ ውስጥ ቁጭ ብለሽ አገሪቷን ራሱ አገሯ ውስጥ ተቀምጣ ትምህርት እንትን ስታጣጣል ደግሞ ስለ አሜሪካ ታወራለች። በምን አባሽ አቅምሽ ነው አሜሪካን ሀገር መተሽ ልትማሪ የምትፈልጊ? በምን አባሽ አቅም? አንቺ ለነገሩ አንዱ የተጨማደደ ሽማግሌ ላግባሽ ብልሽ ልጅሽን አገር ቤት ጥለሽ የምትወጪ ነው የሚመስለኝ ሳስበው። የፈረደባት ቡርቴ ያለች ቡርቴ ልጄን ያዥ ብለሽ ቡርቴ ነው የምትያት። ጥለሽባት በጥፊ ያጠናግረሻት ነው የምትሄጂ የሚመስለኝ። የማዘንም ልብም የለሽ። መጀመሪያ ራስሽ ላይ ስለ አለባበሽን አስተካኪ። የድሮ ክፍለ ዘመን የቀረ አለባበስ አቁሚ። ቆረቆር ማከክ አቁሚ። ቤት ብቻ እቃ መኮልኮል አይደለም። ለነገሩ ያልሰራሽው ገንዘብ ስለሆነ እያወጣሽ ታንጠባጥቢያለሽ። በትክክል በአግባብ በላብ የተሰራ ገንዘብ የት ላይ መዋል እንዳለበት ያውቃሉ። ኮተት ሲኒ፣ ጀበና፣ እጣን፣ ምግብ፣ መሶብ፣ ሆድ፣ ቃሪያ አንቺን ብቻ ነው ያየሁትኝ። 4 ስንቅ ቃሪያ ብቻውን የሚበላ አንቺን ያየሁት ከትልልቅ እንጀራ ጋር። ሆድሽን መቀነስ ራስሽ ላይ መጀመሪያ ደግሞ ምን አለች? እኔ ሰርጀሪ ብሰራ በገዛ ገንዘቤ ነው የተሰራሁት። ምን አገባችሁ ብዬ ሸናባችኋለሁ። በመጀመሪያ ደረጃ አፍንጫሽን እንኳን ተሰርተሽ የካድሽ ሰው ነሽ። ሁለተኛ ነገር ደግሞ መተሽ የጨዋ ቤተሰብ ልጅ ነኝ ትያለሽ። እሸናባችኋለሁ። ምን አይነት ቆሻሻ ሴት እንደሆንሽ አይሽ። ቆሻሻ ገንዳ ነሽ ምልሽ እንደዚህ ነው። እሸናባችኋለሁ። እንደ ተመልከቷት። ልክ የሌለሽ አንቺ ነሽ። እኔ ብናገር ሆዴ ውስጥ እንኳን ለሰው ክፋትና ተንኮል የለኝም። አንቺ ግን መርዝ ነሽ። ሰው እንዲበልጥሽ አትፈልጊም። የበለጠሽን ሰው ስታይ ትቃጣያለሽ። መጣል የምትፈልጊው አይሳካልሽም። እንኳን አንቺ አይደለሽም ሙሉ ድፍን የቲክቶክ ህዝብ እንኳን ተነስቶብኝ አሸንፍ የወጣው ሰው ነኝ። እንኳን ዛሬ አይደለም ማለት ነው። እንኳን ዛሬ አይደለም ሰው በዚህ ያህል ማንነቴን አውቆ ወዶኝ አይደለም። ምን አለች? ግሪሳዎች ስለተሰበስ የኔ ጥቂቶቹ ይበቁኛል። ምኞትሽ ነው። ሁሉ ሰው ቢያጨበጭብልሽ ቢወድሽ ምኞትሽ ነው። ፍቅርን የሚሰጠው እግዚአብሔር ነው። ከእግዚአብሔር ነው የሰው መውደድ የሚሰጠው። እኔ ምንም እግዚአብሔር ከወደደኝ በቂ ነው፣ ሰውን ባይወደኝ። ግን ደግሞ እግዚአብሔር ሰው እንዲወደኝ አድርጎ ሰጥቶኛል። ሰው እንዲወደኝ ትሰድበኝ ነበር፣ መታመነጫጭቀኝ ነበር፣ ትጮህብኝ ነበር። ጀግና ነኝ። እንደዛም ካደረኩሽ አፍሽን አዘግቼሻለሁ። ብዙ አመት ጮህብኛለች፣ ብዙ አመት አንጓጣኛል። ደግ አደረኩሽ። ጀግና ነኝ። አፍሽን ጸጥ አድርገሽ ለጥ ብለ ይዘሽ አፍሽን ዘግተሽ እንድትቀመጭ ማድረግሻል። ካደረኩም ጀግና ነኝ። ለዚህ አንድ ሙሉ በግ ያስፈልገኛል ጋይስ። ይሄንን ላደረኩትኝ አንድ ሙሉ በግ ያስፈልገኛል። አሁንም ሞተሽ እኔ ልትናገሪ ራሱ ያበቃሽ ነገር ምንድነው? ሆድሽ ነው። አለቀ። ታቂኛለሽ። ፍላጎትሽ አንቺ እኔ እናትሽ እንዲትሆን ምናምን አለች ምናምን ብላ እንድሰድብሽ ምናምን ያ አይደለም። ባንቺ በምቤርሽበት ልክ ነው የሚሄድብሽ። ቤርሽበት ልክ ነው የሚሄድብሽ። ለነገሩ ለነ ማናት ጓደኞችሽ ያሉሽ አንድ ነፂናት ማናት የምትባለዋ እስራኤል ያለችው እሷም እንዳንቺ አይነት ሰው ስለሆነች እሷንም እኮ በስሷም ተሻታል። ለመናገር በስሷም ተሻታል። በጣም ነው የምትመቸኝ ምናምን ስራት እንዴ አንቺ ትግሬ ትጠይለ እንዴ ትግሬ ናት እኮ አልሽ። ምን አገናኘው? እኔ ባህሪዋ ነው። ዛሬ አሁን እንዲህ ልታሽላላ ልጅቷን ባቅ ኖሮ ጥሩ ነበር። ማናት ጸደይ ነው ምናምን የምትባል ትግሬ ትጠይለ እንዴ እንዴት ወደድሻት ምናምን። ትግሬ እኮ ናት። ልታቀሳሰር እኮ ነው ልጅቱን እንድጠላት በዛ ሰዓት። በስሷም ተሻታል። አምተናል። በደንብ ተደዋውለን አውርተናል። እኔ ግን ያማውልሽን ሰው ከነ መረጃ አምጪ። ይሄን ዝም ብዬ እየመጣው ያማውልሽን ሰው አምጪ። ያላለችው አርቲስት የለም። ዱባይ ይሄዳሉ፣ እንዲህ ያደርጋሉ። እንደው ምን ሰዓት ደምሴ ያላማሽ ሰዓት ደምሴን ባለፈው በመስደብሽ ደስ ብሎኛል። አንድ ቀን በጣም ወዳት አርቲስትና ግን ያው ፖለቲካው ነው ጊዜው ነው ተናድጄ ተናገርኳት።
ቤታ እኮ ጀግና ነሽ፣ እንኳን ሰደብሻት። የትም እኮ ነው ገለዋን የምትሸጠው። ግን ውጪ ሲታዩ ጨዋ ይመስላሉ። ተሳዳቢ ሰዎች ናቸው፣ የዋህ ምናምን። ራስሽ ነሽ ያልሽው ነው አይደለም። ያላማሽ ጉድ የለም። ለነገሩ እኔ ይሄንን ባወራ የአደባባይ ሚስጥር ነው፣ ምንም ሚስጥር አይደለም። እድሜ ልክሽን ስታደርጊው የኖርሽ ሰው ነሽ አንቺ። ሲቀጥል ደግሞ ያልሻትን ደግሞ ጠንቅቀሽ ታውቂያታለሽ። ስለማን ያወራሹ እቀጥልልሻለሁ ማለት ነው። ለዛሬ ይበቃችኋል። እኔ እግዚአብሔርን አልፈታትም። እንዲሁ እየተነጋገርን ነው የምንሄደው። በደንብ አስጨርሳታለሁ ማለት ነው። ከዛ በተረፈ ያው የምትወዱኝ ሰዎች አላችሁ። ቤታ በጥሩ ጊዜ ያወራችሁትን ነገር አታውሩ፣ ይደብራል፣ ተው ምናምን የምትሉኝ ሰዎች ጥሩ ሰዎች አላችሁ። ይሄም አደርገው ደግሞ ከሷ ገፋፍታ ስለመጣኝ ነው። ጨዋ ካሳደጋት ጨዋ የወለዳት ጨዋ ያሳደጋት ከሷ ስለመጣ ነው። የሰው ስም እያነሳይ ልታነካካ መሞከሯ የድሮ ወሬ አንቺ እንዲነሽ እንዲህ ልጅ ተሳድበሽ እንዲህ እያለ በቃ ልክ ቲክቶክ እንደማያውቅ እኔ ተሳዳቢ ከአንቺ በላይ ተሳዳቢ ልቃፍ የለም። በዚህ አጋጣሚ ልቃፍ ቆሻሻ ባለጌ እኔ በህይወት ዘመን አይቻላል። ስድብ ተሳዳቢ ይሻላል። እናትን አርገ እንዲሁን የሚል ቢሳደብ ይሻላል። ሰው የሰውን ስም የሚያጠፋ እንዳንቺ አይቻላል። ያንን ነው ምላችሁ። እንቀጥልበታለን። በደንብ ታትረሽ ቀጥይ። በመሃል ልጅሽን ምግብ ማብላት እንዳትረሺ፣ አባቷ ጋር ማሳየት እንዳትረሺ፣ ሰራተኛ ማክበር እንዳትረሺ፣ የአረብ ሀገር እህት ወንድሞችን ማክበር እንዳትረሺ። ይህንን ነው ምልሽ። ሌላው ትርፍ ነው። ቦታም አይሰጡሽ አርቲስቶች። ለነገሩ አንቺ እኮ ጨካኝ ነሽ እኮ። ለራስሽንም ራሱ ገንዘቡን ታመልከያለሽ ከራስሽ በላይ። ቱርክ እንኳን እኮ እንደዛ ላትድል ላትነሳ ታማ ስንት ዓመት ሙሉ የታመመችው ነበረ ቱርክ ላይ። ከሱም ሞተሻል። እግዚአብሔርሽን አመስግነሽ በክብር እንደመሄድ አሁንም ድረስ ሰው እያማሽ ነው የምትሄጂውና እግዚአብሔር ነገ የሚሰጥሽን በደንብ ታየዋለሽ። ይሄንን ነው የምለው። ወዳችኋለሁ፣ አከብራችኋለሁ። ይቀጥላል። ሁላችሁም ለምትወዱኝ ነው። እስከምንገናኝ ድረስ ቻውሽ ፍቅሮቼ።